ሐዋርያ ሥራ ምዕራፍ 28 ቁጥር 1 ቶሎ ያገኘ ሰው ለኔ እንዲያነብ ይፈልጋለሁ። በጌታ በኢየሱስ ስም አነባለሁ። በዲና ከደረሱ በኋላ በዚያም የሲስቷ መላጥያን እንድትባል አወቀ። አርማውያን የሚያስገርም ቸርነት አደረጉልን። ዝናብ ስለነበረ ስለ ብርዱ እሳት አነድደው ሁላቸውም ተቀበሉ። ጳውሎስ ግን ብዙ ጭራር አከማችቶ ወደ እሳት ሲጨመር እፍኝቷ ከሙቀት የተነሳ ወጥታ እጁ ነደፈች። አርማውያን እባቡን በእጁ ተንጠልጥሎ ባየው ጊዜ እርስ በራሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህር እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወቱ ይኖር ዘንድ አልተውም አለ። እርሱ ግን እባቢቷን ወደ እሳትን አረገፋት፣ አንዳችም አልጎዳችም። እነርሱ ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብሎ ይጠባበቁት ነበር። ብዙ ጊዜ ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህ አምላክ ነው ብሎ ሐሳባቸው ለወጡ። ለተነበበው እግዚአብሔር ቃል ክብር አምጡ። በደህና በደረሱ ጊዜ ይላል። እስቲ አንዴ ከኔ ጋር በደህና በደረሱ ጊዜ በሉት። በደረሱ ጊዜ ከደረሰ በኋላ ወደ ማዶ ከተሻገረ በኋላ ኢየሱስ ጌታ ነው። እባብ ምን አደረገች? ነደፈች። ልናገራችሁ በሰላም ደርሰ አትነደፍም። አሜን። እስቲ አንዴ ደርሻን አልነደፍም በል። ይህ የእግዚአብሔር ሰው ጳውሎስ በዛ ሰዓት ላይ እየሄደ ያለው ጥሩ ቦታ አይደለም። ወንጌልን ስለመሰከረ ኢየሱስን ስለሰበከ ሊያስሩ እየወሰዱ ነበረ። ወደ እስር ቤት ነው ወታደሮች እየወሰዱ ነበሩት። መርከብ ላይ 14 ቀን የሚያክል ነው የቆየው። መርከብ ስንት ጊዜ ነው የተሰበረው? ውሃ ላይ 3 ጊዜ ነው የተሰበረው። በሰባራ መርከብ ነው እግዚአብሔር ያሻገረው። 3ኛ ጊዜ የተሰበረ ለመርከብቱ ዋና ቦዲ ፓርት ነው። ለመኪና ፍሬን አይነት ነገር ነው የተሰበረ። እዛም ሊያስሩ እየወሰዱ ላሉ ሰዎች አይዟችሁ በሰላም እንደርሳለን። ዋው ኢየሱስ ጌታ ነው። አይዟችሁ በሰላም እንደርሳለን። እኛ የተቀመጥነው መርከብ የሚያሳምን አይደለም፣ ሰባራ ነው። አንድ ግን አለ የሚያሳምን። አንድ ግን አለ በሰላም ሊያሻግር የሚችል። ባህሩን የሰራ ወጀቡን የሰራ ማዕበሉን የሰራ እሱ ከኛ ጋር አለ። እሱ በሰላም ያደርሰናል፣ እሱ በሰላም ያሻግረናል እያለ ጳውሎስ ትንቢታዊ ቃል እየተናገረ በሰላም ደረሰ፣ ወደ ማዶ ተሻገረ። በባህር ላይ ሊያጠፋ የፈለገ እባብ ዳር ላይ ቆሞ እየጠበቀ ነበር ጳውሎስን። ባህር ላይ ካልሞተ የዚህ ሰው ነፍስ ውሃ ላይ ካልወጣ ማዶ ላይ ቁጭ ብለን እንድፋለን እንገላለን ብሎ ወስኖ ነበር ሰይጣን። መርከብን እየሰባበረ የረበሸ መንፈስ ነው ዳር ላይ የጠበቀ። ከገጠር እንዳትወጪ፣ ከሁኔታው እንዳትወጪ፣ ከመከራው እንዳትወጪ ያነ ያስቸገረ መንፈስ የሆነ ምዕራፍ ስትሻገሪ ቀደም ብሎ ነው የሚጠብቀው። እግዚአብሔር ግን አሁን የሚገለብጠው መንፈስ ይሄ ነው። እግዚአብሔር ያለመበት፣ እግዚአብሔር ለእናንተ ብሎ ያሰበበት ቦታ ከደረሳችሁ በኋላ ነድፎ ለመግደል እናንተንና መንገዳችሁን የቀደመ መንፈስ ነው አሁን የሚወጋው። አሜን። ጂሰስ ክራይስት አንድ ሰውን ያዝና እንዲህ በል፣ መንገድን የቀደመ በል። ተናገር ብራዘር፣ መንገድን የቀደመ። እየሰማ ያለ ሰው አለ? ራእይን የቀደመ በል፣ ህልምን የቀደመ ክፉ መንፈስ አሁን ይሞታል፣ አሁን ይመታል። አንድ ሰው ጮሆ አሜን ስል ይሁንልን። ሐዋርያው ጳውሎስ ያኔ 50 ዓመት ምህረት 51 52 40 ዓመት ምህረት አካባቢ 2 ዲግሪ ያለ ሰው ነው። በጣም የተማረ ሰው ነው። እውቀት ያለ ሰው ነው። በዛ ዘመን ላይ ተሰምነት ያለ ሰው ነው። በዛው ልክም ደግሞ በጌታ የሆኑ ሰዎችን ኢየሱስን ያመኑ ሰዎችን ያሳደደ ያሳሰረ ያስገድለ ቆየ ሰው ነው። እግዚአብሔር ነጥቆ ከጨለማ ውስጥ
ብርሃን ያደረገ ሰው ነው ጳውሎስ። በዜግነት ሮማዊ በአሁኑ ሰዓት ቱርክ ውስጥ ተወልዶ ያደገ በዛው ልክም ደግሞ የራሱ ሙያ ያለ መጋረጃና ድንኳን እየሰፋ ማታ ማታ የሚያገለግል በጣም ብርቱ የሆነ የእግዚአብሔር ሰራዊት የእግዚአብሔር አገልጋይ እስከ ሶስተኛው ሰማይ ድረስ ተነጥቆ ሄዶ ሰማይ ውስጥ ያለው ነገር በመንፈስ ቪዚት አድርጎ የሚመጣ ታላቅ እግዚአብሔር ሰውን ለማጥፋት በሱ ላይ ነው ዓላማ። እባብ የተቀባ አይጠፋም፣ የተቀባ ደርሶ አይነደፍም። የተቀባ ዓላማ ይዞ የመጣ እሳት ይዞ የመጣ ጨለማ ውስጥ ላሉት ሊያበራ በእግዚአብሔር ምርጫ የተመረጠ በእግዚአብሔር ምርጫ ሐዋርያ የሆነ የእግዚአብሔርን መንፈስ የተሸከመ በሰይጣን ፕሮግራም አይጠፋም። ጂሰስ ክራይስት ማዶ ተሻግሮ ምን አደረገ? ነደፈ ይላል። ለምንድነው ሌሎቹን ያልነደፈው? ጥያቄ አለ። ጳውሎስ ጋር መርከብ ውስጥ ብዙዎች ነበር። እይታው ለምንድነው ጳውሎስ ብቻ ላይ የሆነው? መንገድ ላይ ሊያስቆም ፈለገ፣ ሊያጠፋ ፈለገ፣ አልቻለም። ቀደመ፣ ማዶ ላይ ራሱን ሰወረ፣ ራሱን ደበቀ። ጳውሎስ አላየም፣ በእድሜም እግዚአብሔር አላሳየም። ወደ ወጣችና ነደፈችው ይላል። ላውጅላችሁ ጭቃ ውስጥ የተደበቀ እሾክ በጣም ይጎዳል። በእንደዛ ማለት እናንተንና ቤተሰቦቻችሁን ለመጉዳት በመንገዳችሁ ላይ የወጣ የተደበቀ ጠላት ምሽግ አሁን ይፍረስ። አሜን። በኢየሱስም ይፍረስ። አሜን። በኢየሱስም ይፍረስ። አሜን። ከተደበቀችበት ቦታ እፉኝቱ ወጣች። ምን አደረገች? ነደፈችው ይላል። ምን ሆነ? በደህና በደረሰ ጊዜ ምህረት ለማድረግ አይደለም፣ ምህረት ለማድረግ አይደለም የነደፈችው፣ ለመግደል ነው። ሰይጣን ወደ ህይወት ሲመጣ አይ ነካክቼ አይቼ ሊመለስ ብሎ አይደለም የሚመጣው፣ ለመግደል ለማጥፋት ነው የሚመጣው። እግዚአብሔር ግን በሚያስገርም ሁኔታ ጳውሎስን አዳነ። አሜን። ኢየሱስ ጌታ ነው። ይገባችኋል? ለማግባት እየጸለይክ ጊዜ ሲደርስ አገባክ። እንጂም ደግሞ እንደዛ ካገባሽ በኋላስ መጥቶ ትዳሬን ይነድፋል። ይህ ማለት ነው ደርሰህ አትነደፊ ማለት። ካምፓስ ላይ 5 ዓመት 4 ዓመት 3 ዓመት ተቃጥሎ ይማራሉ። ከደረሱ በኋላስ ይነድፋል። ዶክመንታቸው ስራ እንዳያገኙ። ደርሰህ አትነደፊ ማለት ብዙ ትርጉም አለ። ዛሬ አፈርሳለሁ። አሜን። አንድ እጅን ከፍ አድርግ። ደርሳችሁ አትነደፉ። አሜን። ደርሳችሁ አትነደፉ። አሜን። እባክህ ወንድሜ አንድ ሰው ላይ አውጅልኝ። ካልገባም ለሱ አንቺ ስትናገር ይገባል። ደርሰሽ አትነደፊም በይ። አሜን። አሜን። አንድ የገባ ሰው ጮሆ አሜን ይበል። አሜን። ድገምና አሜን። አሜን። በደህና በደረሱ ጊዜ ከተደበቀበት ቦታ ወጣና እፉኝት ነደፈ። ከዛ በኋላ ጳውሎስ ምን ላይ አራገፈ? እሳት ላይ አራገፈ። ጤላ ካታኒያ ሊፕራሲ ካታኒያ። ቀኝ እጆቻችሁን ብቻ ከፍ አድርጉ። አንተን፣ አንቺን፣ ቤተሰብን፣ ዘርን፣ የአባትን የእናትን ቤተሰብ እስከ ዛሬ ማታ ድረስ የነደፈ የጉስቁልና መንፈስ፣ የድህነት መንፈስ፣ የቡዳ መንፈስ፣ የድግምት መንፈስ፣ የተኛው አይነት ርኩስ መንፈስ ዛሬ ማታ በእግዚአብሔር እሳት ላይ ይራገፋል። ዛሬ ከእግዚአብሔር እሳት የሚተርፍ የለም። አሜን ይሆናል። አሜን ይሆናል። አሜን ይሆናል። አንቺን የነደፈ ይህ ድህነት መንፈስ፣ የጉስቁልና መንፈስ፣ መርገም፣ የተኛውም አይነት ቡዳ በእግዚአብሔር እሳት ላይ የሚራገፍበት ምሽት ነው። ዶሎሳ ካታኒያ ዊለቫ ካታኒያ እግዚአብሔር እሳት ላይ ይራገፋለሁ። የድህነት መንፈስን፣ የጉስቁልና መንፈስን፣ የማጣት መንፈስን፣ የዘር መርገምን በእሳት ላይ
አራግፋለሁ። ድህነት ያንተ አይደለም። አቤት አራገፈው። አፖስትል ምን አደረገ? እሳት ላይ አራገፈው። ጳውሎስን ለመግደል የመጣ ለራሱ ሞተ። ጸጋሽን ለመግደል የሚመጣ እውቀትን ለመግደል የሚወጣ እግዚአብሔር በራሱ ጊዜ ያበቀለውን ያንተን ራእይ ለመግደል የሚመጣ አቤት አቤት ዛሬ ማታ ለራሱ ይሞታል። በጸሎት ያገኘሽውን ትዳር ለማፍረስ የወጣ ለራሱ ይሞታል። መንግስቱ ይፈርሳል። ዳስ ካታኒያ እባክህ አንድ ሰው ያዝና ዛሬ ማታ በለው፣ ዛሬ ማታ በጸሎት ያገኘሽው ነገር ለማፍረስ የመጣ እና እንደበላኝ ለማፍረስ የመጣ ለመምታት የመጣ ለማስቆም የወጣ ዛሬ ማታ ራሱ ይቆማል፣ ራሱ ይፈርሳል፣ ራሱ ይመታል፣ ራሱ ይመታል። ስለልና አሜን በላ ኢየሱስ ክርስቶስ እግዚአብሔር ከጨለማ ዓለም ውስጥ ጠርቶ ያመጣው ነጥቆ ያመጣው በደማስቆ ላይ አይኑን አሳውሮ ያዘው በእግዚአብሔር ፕሮግራም የመጣ ሐዋርያ ጳውሎስን ውሃ ላይ ሬሳ ለማድረግ የመጣ መንፈስ ውሃ ላይ ስላልቻለ ማዶ ላይ ጠበቀ ቁጭ ብሎ። በማላይ ላውራ አንድ ቃል መጥቷል። ማዶ ተሻግረ ከክብር ጋር ትገናኛለህ። ማዶ ላይ ክብር ይጠብቃል። ማዶ ላይ የእባብ መርዝ ያገኛል። እባክህ ጫንና ማዶ ላይ በል ክብር ይጠብቃል እንጂ የእባብ መርዝ አይጠብቅም። ማዶ ተሻግሮ እናንተን እየጠበቀ ያለ የእባብ መርዝ ሞቷል። መርዙ ተወግቷል። አቤት አቤት ዳካሳኒያ አንድ ሰው ወደ ማዶ